ወረዳችን እንግዲህ ወደ 4 ሁለተኛ ደረጃ ትምህርት ቤቶች አሉ። ሁለቱ ሁለተኛ ደረጃ ትምህርት ቤቶች 12ኛ ክፍል ተማሪዎችን ሲያግዙ ቆይተው የሚያስፈትኑ ናቸው። በጥቅሉ የጎጃም በር ሁለተኛ ደረጃ ትምህርት ቤት ላይ 132 157 ወደ 289 ተማሪዎች አሉ። ሌላው የትኖራ ሁለተኛ ደረጃ ትምህርት ቤት ነው። የትኖራ ላይ ወደ 47 ተማሪዎች አሉ። 20 ወንድ ተማሪዎች 27 ሴት ተማሪዎች ወደ 47 ተማሪዎች ናቸው ያሉት። የኛ ወረዳ እንግዲህ ከረዘም ላለ ጊዜ በርካታ ድጋፎችን ለ12ኛ ክፍሎች ያደርጋል። በጀት መድቦ ጭምር ለመምህራን ማትጊያ እያደረገ ተማሪዎች እንዲታገዙ ሲደረግ ነው የቆየው። የዘንድሮ በጣም በልዩ ሁኔታ ማለት ቀደም ብሎ ከ4 ወር በፊት ነው የቲዩቶሪያል ፕሮግራሙ የተጀመረው። ረዘም ላለ ጊዜ ነው የተሰጣቸው። ዘንድሮ ለየት የሚያደርገው ይሄ ነው። ሰፋፊ የወርክሽት ጥያቄዎች እየተዘጋጁ እየተሰጧቸው በእነዚያ የወርክሽት ጥያቄዎች ላይ መምህራን ደግሞ በልዩ ሁኔታ እያገዟቸው ሲደግፏቸው ነው የቆዩት እና በተለያየ ጊዜ ከተማሪዎች ጋር ተወያይተናል። ለውጦችን አይተናል። የጽህፈት ቤቱ ድጋፍ የኛ የስርዓተ ትምህርት ቡድን አለ። እዛ ቡድን ላይ ኮሚቴ ተዋቅሯል። 12ኛ ክፍሎችን ልዩ ድጋፍ በተመለከተ ክትትል የሚያደርግ በየቀኑ ቱቶሪያሉን ይከታተላሉ። በሳምንት በሁለት ሳምንት ከተማሪዎች ጋር ውይይት እናደርጋለን። አካባቢ ላይ ያሉ ኔትወርክ የኮምፒውተር ጥገናዎች ተደርገዋል እና ያ ነገር በመስተካከሉ ቀደም ብሎ የኦንላይን ፈተና የጥያቄ መለማመጃ ተሰጥቷቸው ሲለማመዱም ጭምር ስለቆዩ ልጆች በጣም በጥሩ መነቃቃት ላይ ነው ያሉት። ዝግጅታቸው በጣም የተሻለ እንዲሆን አግዞናል። የአይቲ ሩሙ በደንብ መደራጀት፣ የዲጂታል ላይብረሪው መደራጀት፣ ልጆች ከላይብረሪ እንዳይቀሩ በትርፍ ጊዜያቸውን ትምህርት ቤት እንዲያሳልፉ የተደረገበት ሁኔታ ከሌላው በተለየ ዘንድሮ የተሻለ ነው። ብዙ አመታት ላይ 12ኛ ክፍሎችን በውጤት በማሳለፍ ነው የሚታወቀው ጎጃም በር። እንግዲህ ዘንድሮም በርካታ ተማሪዎች ወደ ዩኒቨርሲቲ የምናስገባበት ሁኔታ ይፈጠራል ብለን ነው የምናስበው እና በሁለቱም ትምህርት ቤቶች ላይ ያለው ቅድመ ዝግጅት ጥሩ ነው።